ለምንድነው እንደ ፕሮፋይል ብራያን ምቤሞ ከመሐመድ ሳላ ጋር ሪሌት የሚያደርገው? ያው ኦብቪየስሊ ሁለቱም ከሜዳው ቀኝ ሃፍ ስፔስ እና ዋይ ኤሪያስ በመነሳት የሚያጠቁ አትሌቲክ የሆኑ የግራ እግር ተጫዋቾች ናቸው። ነገር ግን ለቡድኖቻቸው ባላቸው ሚና የጨዋታው የተለያየ ፌዝ ላይ የሚሰጡትን ጥቅም ስናይ ለምን ሪሌት እንደሚያደርጉ በደንብ ይገለጥልናል። የመጀመሪያው ቢልድ አፕ ፌዝ ላይ ሁለቱም ለቡድኖቻቸው አውትሌት መሆናቸው ነው። ቡድናቸው ኳስ ሲመሰርት ራሳቸውን ሃይ ኤንድ ዋይድ ፖዚሽን በማድረግ ከፍ ብለው ወደ መስመር በመውጣት ተጋጣሚያቸውን በቁመትም ሆነ በአግድም በመለጠጥ ለቡድን አጋሮቻቸው ስፔስ ክሬት ያደርጋሉ። ኳሱንም ተቀብለው ባላቸው ቦል ሪቴንሽን ብቃት ኳስ ሸፍኖ የመያዝ ብቃት ለቡድናቸው ከተጋጣሚ ጫና ፕሬስ ማምለጫ አውትሌት ይሆናሉ። ፕሮግሬሽን ፌዝ ላይ ለቡድናቸው ቺፍ ፕሮግረሰር ናቸው። አንድም ከተከላካይ ጀርባ ወደ ስፔስ በመሮጥ ቡድኑ ወደፊት ፕሮግረስ እንዲያደርግ እድል ይሰጣሉ። ሁለተኛው ባላቸው ባላንስ ኮር ስትሪንግዝ አደገኛ ፕሮግሬሲቭ ቦል ኬሪንግ ብቃት ከዲፌንሲቭ ሰርድ ወደ ፋይናል ሰርድ ቡድናቸውን በመሳብ መከላከልን በቅጽበት ወደ ማጥቃት መቀየር፣ ኳሱንም ተጋጣሚ ፔናልቲ ቦክስ ማድረስ ይችላሉ። ክሪኤሽን ፌዝ ላይ ባላቸው አጭርም ሆነ ረጅም ርቀት ኤክስፕሎሲቭ አክሰለሬሽን፣ አጂሊቲ እየሮጡ አቅጣጫ የመቀየር አቅም፣ ስታሚና፣ ስትሬንግዝ ግጭት የመቋቋም ኮንታክት አብዙር የማድረግ አቅም ተጠቅመው ያችን የሚፈልጓትን ስፔስ ሰፓሬሽን ከተጋጣሚ ተከላካይ በመፍጠር ጎልም ሆነ የጎል ድል ይፈጥራሉ እንደ ተጫዋች ፕሮፋይል። ነገር ግን ሳላ የፕሪሚየር ሊግ ሌጀንድ ነው። ምቤሞ ደግሞ ገና ታሪኩን ጀምሯል። ለተጫዋቾች ኢንቫይሮንመንት ወሳኝ ነው። ሳላን ሳላ ያደረገው የሊቨርፑል ኢንቫይሮንመንት ነው። ብራያን ምቤሞ በማንቸስተር ዩናይትድ ይህንን ያገኘው